ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለት ኢራን ባህሪዋን እንድታስተካክል ካስጠነቀቁ በኋላ የአሜሪካ ጦር በአገሪቱ የተለያዩ ክፍሎች ላይ አዲስ ጥቃት መክፈቱ ተሰምቷል። የአሜሪካ ጦር ባወጣው መግለጫ ታዲያ በሆርሙዝ ወሽመጥ የሚያልፉ መርከቦች ጉዞን አደጋ ላይ ለመጣል ጥቅም ላይ የዋሉ የኢራን ወታደራዊ አቅሞች ኢላማ መደረጋቸውን ማስታውቋል። ለ90 ደቂቃ በቆየው አዲስ ዙር ጥቃት ታዲያ በታላቁ ቱምብ ደሴት የሚገኙ የኢራን የባህር ዳርቻ መከላከያዎች እንዲሁም ደግሞ የክሩዝ ሚሳኤል መከማቻና ማስወንጨፊያ ጣቢያዎች መመታታቸውን የተገለጸው የኢራን ህዝብ ማዕከላት፣ የጸረ አውሮፕላን መከላከያ ስርዓቶች፣ የሚሳኤልና የድሮን አቅሞች እንዲሁም የባህር ዳርቻ መከታተያ ተቋማት ጥቃት ከደረሰባቸው የመከላከያ አቅም መካከል ተጠቅሰዋል። በሆርሙዝ ወሽመጥ ላይ የምትገኘው የባንደር አባስ ከተማ ኢላማ እንደሆነችም የተነገረ ነው። እንደ ጦሩ ገልጻ ታዲያ አሜሪካ ወደ ኢራን ወደቦች የሚደረግ ጉዞ ላይ የጣለችውን እግድ በመጣስ ለማለፍ የሞከረች አንድ መርከብ ላይ ተተኩሷል ተብሏል። ዋሽንግተን ይህን ጥቃት ያደረሰችው ኢራን ባህሬንና ኩዌት ውስጥ ያሉትን ጨምሮ በቀጠናው የሚገኙ የአሜሪካ ወታደራዊ ኢላማዎችን መምታቷን ከገለጸች በኋላ ነው። ለአምስተኛ ቀን የቀጠለው አዲስ የጥቃት ዙር ታዲያ ሀገራቱ ጦርነቱን ለመቋጨት ገብተውት የነበረውን የመጀመሪያ ደረጃ ስምምነት አደጋ ላይ ጥሏል ተብሏል። የኢራን ዋና ተደራዳሪና የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ አገራቸው ከስምምነቱ የማትጠቀም ከሆነ ለውሉ የምትገዛበት ምንም ምክንያት እንደሌላት ለመንግስት መገናኛ ብዙሃን እየነገሩ ይገኛሉ። ፕሬዝዳንት ዶናልድ ትራምፕ ታዲያ ኢራን እስከሚቀጥለው ሳምንት ድረስ ወደ ንግግር የማትመለስ ከሆነ ድልድዮችንና የኃይል ማመንጫዎችን እንደሚመቱ ማክሰኞ ለዝተዋል። ረቡዕ ዕለት ታዲያ ከጋዜጠኞች ጋር በነበራቸው ቆይታ ይህንን ከማድረጋቸው በፊት ቀነ ገደብ ይሰጡ እንደሆነ ተጠይቀዋል። ቀነ ገደብ ማስቀመጥ አልወድም፣ ነገር ግን እነሱ በደንብ ያውቃሉ፣ ታሪኩን ያውቁታል፣ ባህሪያቸውን ቢያስተካክሉ ይሻላቸዋል ሲሉ ምላሽ እንደሰጡ እናስታውሳለን። በኋላ ላይ ደግሞ አሁን ኢራን ደስተኛ አይደለችም ሲሉ በመከላከያ ጉባኤ ላይ ለተገኙት ልዑካንም ተናግረዋል። ለመስማማት እጅጉን ይፈልጋሉ፣ ነገር ግን እያደረግን ያለነውን ነገር አልወደዱትም ይላሉ ትራምፕ። የምንፈልገው ከእነርሱ ጋር መስማማት ነው ወይንስ የጀመርነውን እናጠናቅ የሚለውን እንመለከታለን ሲሉም ተደምጠዋል። የኢራኑ ዋና ተደራዳሪ ጋሊባፍ ታዲያ የሀገራቸው ብሔራዊ ደህንነት የተመሰረተው በሆርሙዝ ወሽመጥ ያለውን የኢራን አሰራር በማስቀጠል ላይ እንደሆነም ይገልጻሉ። ከአሜሪካ ጋር የህልውና ግጭት ውስጥ ያለችው ኢራን ድርድርን የምትመለከተው ከጦርነት ጎን ለጎን እንዳለ የትግል ስትራቴጂ እንደሆነም አክለዋል። አሜሪካ በወታደራዊ ኢላማዎች ላይ ተጨማሪ ድብደባዎችን ስትፈጽም ኢራን በቀጠናው የሚገኙ ተጨማሪ የንግድ መስመሮችን እንደምትዘጋ ማስጠንቀቃለች። የኢራን አብዮታዊ ዘብ አሜሪካ ጠባጫሪነቷን እስከምታቆም ድረስ የሆርሙዝ ወሽመጥ ዝግ ሆኖ እንደሚቆይም ተናግረዋል። አክለውም በቀጠናው የሚገኙ ተጨማሪ የነዳጅና ጋዝ መላኪያ መስመሮችን እንደሚዘጋ ማስጠንቀቀዋል። ማስጠንቀቂያ የተሰማው ታዲያ የአሜሪካ ጦር ማዕከላዊ ዕዝ ሌሊቱን የ7 ሰዓት ድብደባ ተከትሎ የድሮን የአየርና የባህር ጥቃቶችን መፈጸሙን ካስታወቀ በኋላ ነው። ከቅርብ ቀናት ወዲህ በአሜሪካና በኢራን መካከል የተቀሰቀሰው አዲስ ጦርነት ለዓለም ምጣኔ ሀብት ወሳኝ የሆነውን የባህር ወሽመጥ እንቅስቃሴ አልባ አድርጎታል። ይህ ጥቃት ታዲያ ወሳኝ የነዳጅ መተላለፊያ በሆነው የሆርሙዝ ወሽመጥ ላይ መርከቦች መንቀሳቀስ ባለመቻላቸው የነዳጅ ዋጋ ዳግም እንዲጨምር አድርጓል የተባለ ነው። የአሜሪካ ጦር ማዕከላዊ ዕዝ ከትናንት በፊት ረቡዕ ማለዳ የተፈጸሙ ጥቃቶች የኢራን ጦር በንግድ መርከቦች ላይ ተጨማሪ ጥቃት መፈጸም እንዳይችል በማድረግ አቅሙን ያዳከሙ ናቸው ሲልም አስታውቋል። የሴንቲኮም ባለስልጣናት ታዲያ ትናንት ለ90 ደቂቃ ያክል የኢራን ባህር ዳርቻ መከላከያዎችና የክሩዝ ሚሳኤል ማከማቻዎች ላይ ድብደባውን ፈጽሟል። ከ3 ቀናት በፊት ማክሰኞ ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ድርድር የማትመለስ ከሆነ በሚቀጥለው ሳምንት ድልድዮቿንና የኃይል ማመንጫዎቿን እንደሚደበድቡ ዝተው ነበር። እናም ትናንት ሌሊት የተፈጸመው ይህ ቃላቸው ነው ተብሏል።